የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ መሳሪያዎች ክፍል 1 ከበሮ። ከበሮ ስፋትና ክብደት ካላቸው የዜማ መሳሪያዎች አንዱ ነው። በውስጡም ከ5 እስከ 7 ጠጠሮች ይደረግበታል። የከበሮ ትዕምርትነት ወይም ምሳሌነት። የከበሮ ሰፊው ክፍል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመለኮቱ በሁሉም ቦታ የመላ መሆኑን ያስረዳል። የከበሮ ጠባቡ ክፍል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሰውነቱ በአጭር ቁመት በጠባብ ደረት መወሰኑን አንድም የትስብእትን ወይም የስጋን ውሱንነት ያስረዳል። ሁለቱ የከበሮ አፎች በአንድ ላይ መያያዛቸው የተዋሕዶ ምሳሌ ነው። መለኮትና ትስብእት አንድ የሆኑት በተዋሕዶ ነውና። ተጠላልፈው የሚታዩት ጠፍሮች አይሁድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ይዘው ከጲላጦስ ትእዛዝ ውጪ አብዝተው በገረፉት ጊዜ የግርፋቱን ሰንበር የሚያስታውስ ነው። በትከሻ ላይ የሚነገተው ማንገቻ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የተገረፈበትን ጅራፍና የታሰረበትን ገመድ ያስታውሳል። ከጠፍሩ በታች ከበሮ የተሸፈነበት ሱቲ ወይም ጨርቅ አይሁድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ያለበሱት ከለሜዳና የመግነዙ ምሳሌ ነው። ዘወትረ ብርሃን ሚዲያን በተለያዩ አማራጮች ይከታተሉ።